ለምን ግን ሰው ባፈቀረው ልክ አይፈቀርም? ለምንስ በታመነው ልክ ሰው አይታመንልንም? ለምንስ የሰጠነውን ልክ አንቀበልም? ለምን ማለቂያ የሌላቸው ለምኖች ማታ ማታ አእምሮ ይበጠብጡታል። በሰላሳዎቹ መጀመሪያ የምገኝ ወጣት ነኝ። ለሴቶች ሳቢ የሚባል ተክለ ሰውነትና መልክ ባይኖረኝም ያን ያህል መልከ ጥፉ እንዳልሆንኩኝ ግን አውቃለሁ። በግል ስራ የምተዳደር ጥሩ ገቢ ያለኝ ሰራተኛ ወጣትም ነኝ። ታዲያ ለምንድን ነው ሴት የማይበረክትልኝ? ኡፍ ጀመረኝ ደግሞ ይህ ጥያቄ። ታሪኬን ሳካፍላችሁ እንግዲህ ቻሉኝ። በመሃል ድቅር እያሉ የሚያስቸግሩኝ ጥያቄዎች አሉኝ። ቀደም ብዬ እንዳጫወትኳችሁ ደሞዝ እንደማይበረክትለት የመንግስት ሰራተኛ ወር ከወር ገንዘቡ ለማብቃት ሲሞክር ብሩ ደግሞ ከሱ እንደሚሸሽ ምስኪን አስቦኝ። ስለ ሴት ሳወራ የሚሰማኝ እንደዛ ነው። በሉ ስሙኝ። የ22 ዓመት ወጣት ሆኜ ነው የፍቅር አቡጊዳ ሀብዬ መቁጠር የጀመርኩት። አቤት የልብ ምት ድለቃው፣ ትንፋሽ ማሳጠሩ፣ ሰውነት ማሞቆ ብቻ ዋው ነው። 4ኛ ዓመት የዩኒቨርሲቲ ተማሪ በነበርኩበት ወቅት ነበር ይህ አፍዝዝ አድን ጊዜ የሆነ ፍቅር የጀመረኝ። ትውውቃችን የክላሳችን ልጆች የሆኑት ጓደኞቿ መቅዲና ሉዋምን ካፌ ስንገናኝ፣ ላይብረሪ ስናጠና፣ መንገድ ስንተላለፍ ሰላም ስላቸው አብሬ ሰላም እላት ስለነበር ነው። እውነት ለመናገር እነ መቅዲ ይሄ ልጅ አይኑ ደስ ሲል ደሞ ሁሌ ብቸኛ ነው ብለሃለች ጓደኞቼ እስኪሉኝ ድረስ በተለየ አይን አይቻል አላውቅም። አይ ፊደላዊት ለምን ግን እንደዚህ አለችኝ? ኦ ጀመረኝ ደግሞ ይሄ ለምን። ወደ ታሪኬ ልመለስ። አቤት የዛን ቀን ወደ ዶርም ስከንፍ ሄጄ አይኖቼ ልክ ዛሬ እንዳወቅኳቸው አንዴ ጠበብ አንዴ ሰፋ እያረኩኝ ደሞ ስልምልም እያልኩኝ መስተዋት ላይ ተገትሬ አይኔ ባይኔ ተመሰጠ። ደግነቱ ዶርም ውስጥ ሰው አልነበረም እንጂ ከመኝታ ክፍላችን ልጆች አንዱ ቢያይኝ አለቀልኝ። ወሩን ሙሉ የኔን አክት እየደገሙ መሳቂያ ነበር የሚያረጉኝ። የዶርሜ ልጆች ሲበዛ ባልተኞች ናቸው፣ በሚቀለደውና በማይቀለደው የሚባሉት። ለዛም ይመስለኛል ብዙም የማልቀርባቸውና ብቻዬን የማዘወትረው። ፊደላዊት ጋር እንደዚህ የጀመረ ትውውቅ መቅዲና ሉዋም በሰበብ አስባቡ እንድንገናኝ እያደረጉ ግንኙነታችን የሆነ ስም የሌለው ግን ደስ የሚል ቅርጽ እየያዘ እኔም ፊደላዊትን ሀብዬ ማንም ባልተመዘገበበት የልቤ ብራና ስሟን ከተኩት። ቅብጠቷ፣ ነገሮች የምትረዳበት መንገድና ተጫዋችነቷ እንደወዳት ካደረጉኝ ባህሪያቶቿ የሚጠቀሱ ናቸው። እኔ በይፋ የፍቅር ጥያቄ ባላቀርብላትም እሷን እንደ ፍቅረኛ ጠበቅ አርጋ ያዘችኝ። በተለይ ካፌ አካባቢ መንገድ ስንሄድ ከጎኔ ሽጉጥ ብላ በሚያባብለው አይኗ እያየችኝ እቅፍ አድርገኝ እዚህ ጋር ሳመኝ እያለች መውደዷ ከራሷ በላይ እንዲጋባብኝ አድርጋኛለች። ለምን ግን እንዲህ እያረገች እንዳፈቅራት አደረገችኝ? ብቻችን ስንሆን ግን ቀስቀስ ትልብኛለች። ያ የምወደው ቅብጠቷ ድራሹ ይጠፋል። ትንሽ አውርተን በብዙ ዝምታ እንከበባለን። ወዲያውም ብድግ ብላ መሄድ አለብኝ በማለት ተነስታ ትሄዳለች። ግራ ታንከባኛለች። አለች ስል የለችም፣ ሄዳለች ስል ትመጣለች። ልቤ በኃይለኛው ውጋት ሲሰነቀር ይሰማኛል። ሲጨንቀኝ ጊዜ መቅዲንና ሉዋምን ስለ አወዛጋቢው ባህሪዋ ጠየቅኋቸው። እርስ በርስ ተያይተው ዝም ከማለት ውጪ ምንም የረባ መልስ አልሰጡኝም። እይታቸው ግን
የሆነ ያልተረዳሁት እውነት እንዳለ እንድገነዘብ አድርጎኛል። ምን ይሁን ያልገባኝ ጭንቅላቴ ወጥሮ የያዘ ጥያቄ ነበር። ብዙም የማልቀርባቸው የዶርሜ ልጆች በሰበብ አስባቡ ስለ ፊደላዊት አስተያየት እንዲሰጡኝ መወትወት ጀመርኩኝ። አይ ጥሩ ልጅ ናት የሚል ድፍን ያለ መልስ ከመስጠት ውጪ የረባ ነገር አላገኘሁም። ወይም ነግሮኝ አልፈለጉም ወይም እንዳሉት ጥሩ ልጅ ናት ብዬ ደመደምኩኝ። ፊደላዊትም በዥዋዥዌ ጸባይዋ እያወዛወዘችን ፍቅሬም ልቤን እየወዘወዘው ጥቂት ወራቶች ተቆጠሩ። ዓመቱ ሊገባደድ ጥቂት ጊዜያት ሲቀሩ ግን ፊደላዊት ከአንድ ሰው ጋር በጣም በተደጋጋሚ አያት ጀመር። ከኔም በተቻላት አቅም ሁሉ መሸሽ ጀመረች። መንገድ ላይ ብንገናኝ እንኳን የግድ የማንተላለፍበት ቦታ ከተገናኘን እንጂ ከሩቅ ካየችኝ መንገድ አሳብራ እኔን ላለማግኘት አጭር መንገድ ዙሪያ ጥምጥም ስትዞረው ልቤ ሲታፈን ይሰማኛል። ያሁኑ ግን አልቻልኩትም። መቅዲንና ልዋንን ጠርቼ የፊደላዊትን ነገር የግድ ልትነግሩኝ ይገባል ብዬ አፍጥጬ ጠየቅኋቸው። እንዳልገባው በመምሰል የፊደላዊት ምንድን ነው የምንነግርህ? አታስመስሉ ጨኩባቸው። ማን ነው በዚህ ሰሞን አብራት ያለው? ከኔ ለምንድን ነው የምትሸሸው? እጄ እየተንቀጠቀጠ መሰለኝ። እባክህ ተረጋጋ ዮናታን፣ ንገሩኝ፣ ምንድን ነው ነገሩ? ምን መሰለህ ይሆኔ በማለት ጀመረች ሉዋን። ከምን እንደሚጀምርልህ አላውቅም። ብቻ በዚህ ሰሞን ከፊደላዊት ጋር እያየው ያለው ልጅ መላኩ ይባላል። የፊደላዊት የ2 ዓመት ፍቅረኛዋ ነበር። ካንተ ጋር ከመቀራረባችሁ ቀደም ብሎ ከሌላ ሴት ጋር ቺት አድርጎባት ተጣልተው ነበር። እንደውም ጨርሰው ተለያይተዋል ብለን ነበር ያሰብነው። አንተን ስትቀርብህም በቃ የመላኩ ጉዳይ የተዘጋ ፋይል አድርገን ነበር ያሰብነው። ለዛም ነበር እንድትቀራረቡ የገፋፋናችሁ። አሁን ግን በተደጋጋሚ ጊዜ ይቅርታ እንድታደርግለት ጠይቋት። ሰሞኑን ታርቀዋል። ምን? ፍቅረኛ ታርቀዋል? አላቶቹ ብቻ እየደጋገምኩ ጮኩኝ። እንዴት ዶርም እንደመጣሁ አላስታውስም። ኃይለኛ ራስ ምታት ይዞኝ ለቀናት ተኛሁ። ከልቤ የማልቀርባቸው የሎሚ ልጆች ጓደኞቹ የሆነው አጽናኑኝ። እንደማያልፍ የለም ሁሉም ታለፈ እንዳለው አዝማሪው አንድ ቀን ፊደላዊትን ሸሽቶ በማይመለጥበት ጠባብ መንገድ ፊት ለፊት አገኘኋት። ቀና ብላ ፊቴን ለማየት ድፍረት አላገኘችም። መሬት እያየች አልፋኝ ልትሄድ ስትል መንገዷን ዘግቼ አስቆምኳት። አንዴ ቀና ብላ አይታኝ ከረከረች። ለምን ያን ሁሉ ድራማ? እንባ ተናነቀኝ። እባክህ ይቅር በለኝ ዮኒ። መላኩ የ2 ዓመት በጣም የማፈቅረው ፍቅረኛዬ ነው። መሀል ላይ ተጣልተን ነበር። የበደለኝ እሱ ነው። እንዲያም ሆኖ ግን አፈቅረው ነበር። አንተን የቀረብኩ እሱን ለማስቀናት አስቤ እንጂ ሌላ ምንም ዓላማ አልነበረኝ። አንተ ግን አፈቀርከኝ። ይቅርታ ብቻ ነው ልልህ የምችለው። በዓይኖቿ የእንባ ዘለላዎች ውስጥ ተደብቃ የልቧ ክፋት ልትከልለው ሞከረች። የበኩር ፍቅሬ በዚህ ተደመደመ። ፊደላዊት በመጀመሪያ የፍቅር ገበታዬ ፍቅርና ክህደት፣ አስመሳይነትና ግብዝነት፣ ራስ ወዳድነትና ለሌሎች አለማሰብ የሚሉ ቃላቶች ከትባ ከህይወት ወጣች። ከፊደላዊት በኋላ ሴትን እርም ብዬ አባቴ በሰጠኝ መነሻ ገንዘብ ብድር ጨምሬበት የግሌ ስራ ጀመርኩኝ። አመታት ነጎዱ። ስራዬ ከተመረቅኩበት ሙያ ብዙም ያራቀ ስለነበር ቢዝነሱ በአሪፍ መንገድ ነበር የመራሁት። ብቸኝነቴ ነፃነቴ ብዬ ህይወትን በሲንግልነት ስመራ ከዕለታት በሰኞ ቀን አንዲት ውብና ሽክርክር ወጣች ቢሮዬ ተከሰተች። ፈገግታዋ ልብ ያሞቃል። አመጣጧ በማርኬቲንግ ማናጀርነት ለምሰራበት የሪል ስቴት ድርጅት የማስተዋወቂያ አገልግሎት ለማግኘት ነበር። ዝርዝር ስራዎችን በሚገባ አስረድቻት ካለቃዋ ጋር መክራ ውሳኔውን እንደምታሳውቀኝ ነግራኝ ሄደች። ከ2 ቀን በኋላ ተመልሳ መጣች። ያ የጧት ፀሐይ የሚመስል ውብ ፈገግታዋ አስቀንጥማ ታዲያስ አቶ ዮናታን በማለት ለሰላምታ እጇን ዘረጋችልኝ። ሌላ ያላስተዋልኩት ውበት፣ የእጇ ሙቀትና ልስላሴ።
ሰፊ ጊዜ ወስደን ስለ ስራው አወራን። ስምምነት ተፈራርመን ስራው በአጭር ጊዜ እንዲጀመር አሳሰበችኝ። በዚሁ ተስማምተን ስራው ተጀመረ። የኔና የኑሐሚን ቅርርብም ከስራ አጋርነት ከፍ ብሎ ጓደኝነት በሚመስል ስሜት በተደጋጋሚ መገናኘት ጀመረ። ኑሐሚን ግልጽና ሐሳቧ በነፃነት የምትገልጽ ሴት ነበረች። አንድ ቀን ስራችንን ልናጠናቅቅ ስንቃረብ ቢሮ ተቀምጠን እያወራን ዮኒ ለምን ዛሬ እራት አንጋብዝህም አለች ድንገት። ማንን? ድንጋጤ ይሁን ፍርሃት፣ ያላወቅኩት ስሜት ውስጥ ሲያናወጠው ይሰማኛል። አንተን ነዋ ብላ ሳቀችብኝ። ስራችን ሊጠናቀቅ አይደል? ለምን ዛሬ የመጨረሻው እራት ብለን ሰይመን አናከብረውም አለችኝ። ማን ያውቃል፣ የአንዱ መጨረሻ ያለው የሌላው መጀመሪያ ሊሆን ይችላል አለች አይኗ ከዓይኔ ሳትነቅል። እሺ ታዲያ የት ነው የምትጋብዥኝ አልኩኝ። አሪፍ ሬስቶራንት በዓይነ ህሊና እያሰብኩኝ ምረጥ ብትለኝ ለመምረጥ። ቤቴ ነዋ አለች በእርግጠኝነት። በጀርባዬ ላፍ ሲንቆረቆር ተሰማኝ። እንደምንም ራሴን አሰባስቤ እሺ ሎኬሽን ላኪልኝ እመጣለሁ አልኳት። ታዲያ መቅረትም ሆነ ማርፈድ በጥብቅ የተከለከለ ነው። ኃይለኛ የማስጠንቀቂያ ድምፅ ነበር። ከዓመታት በኋላ ልቤ ለሴት ሲመታ አዳመጥኩት። ቢሮ ተቀምጬ ለምን እራት ልጋብዘኝ ፈለገች? ለምን ቤቷ? ለምን ውጭ አንበላም ነበር? ለምን ማለቂያ የሌላቸው ለምኖች። ወዳኝ ይሆን ወይስ ሁለት አልትጠይቀኝ ከሆነ ምን? ብቻ ምን ልበላችሁ? ጭንቅላቴን ምጥሬ ሳስብ ዋልኩኝ። በላከችልኝ ሎኬሽን እየተመራሁ የቤቷን በር አንኳኳሁ። በአንድ ውብ አፓርታማ ነው የምትኖረው። በሩ ሲከፈት መጀመሪያ የታየኝ የልብ ሰንጣቂ ፈገግታዋ ነበር። ውብ የእራት ቀሚስ ለብሳለች። እቅፍ አድርጋ ከሳመችኝ በኋላ በእጄ ያዝኩት ዋይን ተቀበለችኝ። እልል ያሉ ወሬዎች እያወራ ክሽን ያለው እራት በጥዑም ዋይን አወራረድ ነው። የእራት ዕቃዎቹን አነሳስታ ቡና ለማፍላት ተሰየመች። ውስጤ ከዚህ በኋላስ ምን ይፈጠር ይሆን እያለ ማብሰልሰል ይዟል። ዮኒ የት ሄድክ የሚለው ንግግሯ ከሐሳብ ያናጠበኝ። ይቀጥላል።